በአሁኑ ሰዓት መንግስት እጁን ባህለ ማግባቱ አንድ ዳቦ ስንት ነው? 25 ሳንቲም። ደሃ ህዝባችን እነኚህ ካፒታሊስቶች ካፒታሊስት ካደርጉ ድረስ ምን በልቶ ሊኖሩ ነው? ያደርሳቸዋል? አያደርስም። ምን ጊዜ መንግስት ገብቶ ቁጥጥር ካላደረገበት እኛ የመንግስት እጅ በባንልም ለነጋዴም በመጠኑ አድርጎ የራሱ ትልቅ ቦታዎችን መያዝ፣ ሁለተኛ በነጋዴ ላይ ቁጥጥር ማድረግ። ይሄ ከሌለበት እንዳሻቸው እያደረጉ ህዝቡን እንደ ድሮ በባርነት ሊመልሱን ነው። ስለዚህ አንቀበልም። አንደኛ 10 ልጅ ያለው ሰው ዛሬ 30 ዳቦ ለማግኘት ወደ 12 ብር 50 ይከፍላል። ግን ድሮ ብር 50 ነው የሚገዛው። ግን ልጆቹ ምን ያብላ? ገና ነጋዴ ዋድጎ ህዝቡ እስኪቀመጥ ድረስ ህዝቡ ላልቅ አይችልም። ለህዝብ መመቸው መንግስት በሰፊ እጁ ሳገባ ነው። አመሰግናለሁ።